ሴክስ ሳረግ ያመኛል ብላችሁ የጻፋችሁልኝ እህቶች ግን እሺ ላይ ትንሽዬ ነው። በዛ ላይ ቶሎ ረጫለሁ። ምን ላርግ? እሺ ደግሜ ደጋግሜ እየተናገርኩበት የነበረ ርዕስ ነው። ደግሜ እነግራለሁ። የጀመርኩት ልጨርስና ስለዚህ ህመም ስሜት ይሰማኛል፣ ያመኛል ያላችሁ ሰዎች ግን ወደ ማህፀናችሁ እናንተ ሴክስ ማድረጊያ ፍላጎታችሁ ሳይነሳሳ ወይም ፈሳሽ ሳይኖረው ወንዱ ብልቱን ወደ እናንተ ማህፀን እንዲያስገባ ማድረግ የለባችሁም። ስለዚህ ራሳችሁን ስሜቱ ስለማስገባት መሞከር አለባችሁ። በፈሳሽ ሳይኖር በደረቁ ሴክስ ለማድረግ የሚሞከር ሙከራ እሱ ላይ ግዛት በቃ መደፈር በሉት። ሴት ልጅ ስትደፈር ያማት የለ መደፈር ማለት ነው። ስሜቱ ሳትገቢ ሴክስ አረግሽ ማለት መደፈር ማለት ነው። የዛኔ ምንድነው ህመም ይኖረዋል ማለት ነው። ኦኬ እንደዛ ነው። ስለዚህ ይህንን ነገር መተው አለባችሁ። በመነጋገርም ይሁን ፍጹም አእምሮሽን ያመኛል የሚለውን ነገር ተይና በቃ ፍቅር ለመስራት ስታስቡ ቀጥታ እዛ ስለ ፍቅርና ስለ ፍቅር ብቻ አስቡ። መሳሳም ነው ያለባችሁ። ታች ያስፈልገዋል። መነካካት ነው ያለባችሁ። እዛ አካባቢ የሴክስ ማድረጊያ አካልሽ ይነቃቃል። ፈሳሾች፣ የተለያዩ ፈሳሾች ሆርሞን ስላለ ይመነጫል። በዛ ሰዓት ነው ሴክስ ማድረግ ያለብሽ። ከንቱ ነሽ። ዝሙት እያበረታታሽ ዝሙት የምታበረታታው አንተ ነህ። ተደብቀህ ውስጥ ለውስጥ እህቶችን የምትረጭ የምትጨርስ ያችንም ለዛችም ለዚችም ሴክስ ፍላጎትህ ቴክስት ስታረግ የምትውል እኔ ከአንድ ወንድና ከአንድ ፍቅረኛ በላይ ያዙ ብዬ ስመክር አልሰማኸኝም። አንድ ሴት ለአንድ ወንድ ነው መሆን ያለባት። ስለዚህ ይሄ ችግራችሁ ነው። ብዙ ወንዶችን ብዙ ሴቶችን ተች እንድታደርጉ የሚያደርጋችሁ። በግልጽ ተነጋገሩ ነው እያልኩ ያለሁት። ዝሙት እንዳንተ አይነቱ ውሸታምና ውሻ አጉል መላእክት ነኝ የሚል በውስጥ ግን ሴቶችን ሲያንጎዳጉድ የሚኖር እንዳንተ አይነቱ ሰው ነው። ስለ ዝሙት አእምሮህ ላይ የመጣልህ ተግባር ስለሆነ ነው። ኦኬ። ስለዚህ ከዚህ ንግግርህ ብትቆጠብ ይሻላል። እሺ የኔ ብልቴ በጣም ትንሽና በዛ ላይ ቶሎ ነው ምረጫው ያልከኝ ልጅ ግን ሲጀመር ገና የወንድ ልጅ ብልት እንትን አንተ ሚጥሚጣ አትወቅጥበት ወይም ሚስትህ ወይ ፍቅረኛ ሚጥሚጣ የምትወቀጥ ነገር አይደለች ወይ ገዥ አትወቅጥበት። የዛን ያህል ትልቅነቱ ለአንተ ኢምፖርታንት አይደለም። አንተ ማወቅ ያለብህ የቱ ጋር ይህንን እቃዬን በአግባቡ መጠቀሙ እንዴት ነው ሴቲቱን ማስደሰት የምችለው? የእሷ ስሜት የቱ ጋ ነው ያለው? የቱ ጋ ስነካት ነው ፍጹም ደስታ ውስጥ መግባት የምችለው የሚለውን ዋናው ማወቅ። ኦኬ ይሄ ነው በቃ ሚስጥሩ እንጂ የምትረጨው ደግሞ እንደነገርኩ ቅድም ደጋግሜ በጣም ቶሎ ለሚረጩ ሰዎች እንደዚህ ለጠየቁ ሰዎች መልስ እየሰጠው ነበረ። ያልተገቡ ልምምዶችን አብዝቶ በማድረግ ይሄ ሴጋ የሚባሉ ፖርኖግራፊ፣ የተለያዩ የወሲብ የሴክስ ፊልሞችን ደጋግሞ ማየት፣ እንደዚህ አይነት ለብቻ በምናብህ የሆነችን ሴት ስለ ራስህን ማርካት መለማመድ፣ ይሄ ቶሎ እንድትረጩ ከሚያደርጉት አንዱ ችግር ነው። ይሄ መስተካከል መተው የሚቻል ነገር ነው። ሌላ ደግሞ ምንድን ነው ሳይኮሎጂካሊ ማህበረሰቡ የሰራብህ አለ። እሱ በጣም ለራስህ ደግመህ ደጋግመህ አንተ ብቁና አንድ ጊዜ እንደዚህ አይነት ችግር ከገጠመህ እንደማትችል አድርገህ ራስን ስለምታስብ ደጋግመህ የነገርከው ነው። እና ይሄ ሰብኮንሽንስ ማይንድ የሚባለው ሞኝ ነው፣ በጣም የዋህ ነው። እና
አንተ የነገርከውን እንዲሁም ሌላ ማህበረሰብ የነገረውን ነገር ቶሎ የመቀበል እንትን አለው እና ያንን ተቀብሎ ነው አንተ ደካማ እንደሆንክ ደጋግመህ ለራስህ ስለነገርክ ነው ቶሎ ነው ምረጨው ልክ ላይ ግዛት ለእኔ እንደምነግረኝ እኔ ብቁ ነኝ የሚለውንም ደጋግመህ ንገረውና የዋህና ሞኝ ስለሆነ ሰብኮንሽንስ ማይንዳችን እሱን አምኖ ይቀበላል። ኦኬ ሎ ኦፍ አትራክሽን ሲባል ሰምተህ መቼስ ታውቃለህ። አምኖ ይቀበላል። ስለዚህ አንዱም እንግዲህ ስንት መንገዶችን ነው የነገርኩ? 3 መንገዶች ናቸው። 3ቱ ለዚህ ሁላ ለአንተ ችግር ፋክተር ናቸው። ስለዚህ እነዚህ ነገሮች በአግባቡ እና ደግሞ እንደዚህ አይነት ነገሮች በአንድ ሌሊት በአንድ ጊዜ ችግር አይፈታም። በጊዜ ሂደት ነው ማለት ነው ችግር የሚፈታው። ስለዚህ በዚህ መልኩ እንደዚህ እያደረጋችሁ ብቁ መሆን ትችላላችሁ። አሁን አንድ ጊዜ ታብታብ እንድታደርጉልኝ በትህትናና በአክብሮት ጠይቃችኋለሁ። ምክንያቱም ይሄ ሁላ ሰዓት ቆይቼ እንደዚህ የሚጠቅም ነገር ለእናንተ በጣም ፍጹም ቅንነትና በንጹህ ልቤ ለእናንተ ምክርን እየለገስኩ እያለ ታብታብ ግን እያደረጋችሁልኝ እያየኋችሁ አይደለም። ስለዚህ 10,000 ታብታብ እንድታስገቡልኝ እፈልጋለሁ ማለት ነው። ይህን ሁሉ የማወራው ይህን ሁላ የምደክመው እሺ ግልጽነት ስለጎደለ የአካባቢያችን አገራችን በአሁኑ ሰዓት ብዙ ወንዶች ሴቶች ስፔሻሊ ከሚያፈቅሩት ሰው ጋር መኖር እንዳይችሉ ሌላ ሴት ጋር እንዲሄድ ይሄ ግልጽነት መጥፋት ነው እና ለዛም ነው እንደዚህ በግልጽ ለእናንተ እየተናገርኩ ያለሁት። ኦኬ ሞባይሌ ባትሪ ሊዘጋብኝ ነው እና ቻርጅ አደርጋለሁ ማለት ነው። እሺ ቻርጅ አደርጋለሁ ማለት ነው። እንደዚህ ማለት ነው።